በጣም ፏ ብለሻል የት ነው ሻወር የወሰድሽው ቴዲ አፍሮ ቤት ሴት ነሽ ወንድ ነሽ ሴት ነኝ በምን አወቅሽ እንዴ የሆነ ነገር ምን የሆነ ነገር የሆነ ነገር ነው በቃ ምን የሆነ ነገር ምን የሆነ ነገር ምን ሆነ በሆነ ነገር ነው ያወቅሽው ጥሩ ነኝ ወንድም ሆነን በሆነ ነገር ነው ያወቅኩት እርግጥ ልክ ነሽ ጥሩ ለሚዲያ የሚመጥን መልስ ነው ማን ነው አሜን አሜን ይዞሽ ሄደው ላምሪ ነግቢል ሸወድኩ በማርያም እጅ እንደዚህ እቅርታ የሀገሪቱን ፖለቲካ እያመሰው ያለው ማን ነው አሜሪካን አንቺ አሁን ምንድነሽ ፌመስ ነሽ እና ቆይ ሌባ ማለት ግን ምን ማለት ነው ያልገባኝም ደመቄና ሰለሞን ይባሉ አሉ ደመቄ አውቀዋለሁ ታውቂያታለሽ ደመቄ በምን አየ እንዴ ደመቄ ትልቅ ሰው ነች አይደል እኮ አውቃታለሁ ትልቅ ሰው ነው ሰለሞንም አውቀዋለሁ ሁለት አይን አለው አይደል እኮ አውቀዋለሁ እና እነሱ ሌባው ተደብ በማሽላ ውስጥ ገብቷል እንዴ ደመቄ ጋር እሺ እነሱ ወደ አንዳርጌ ቤት ሲሄዱ አንዳርጌ ደህና ነው እሺ ጅቡ በማሽላ ውስጥ ገብቷል በማሽላ ውስጥ ገባ ሲገባ ያየለው ማውዲ እየተንቀራፈፈ ሰክሯል ይዛለታል አሁንም ይጠጣል የት ሄዶ ምካዘን ምን እንደሚጠጣ አረቄ አይ ብር ግን ከየት ነው የሚያመጣው እሱ ስማጨቅ ያለ ብር አለው ደልቶታል እኔ አሁን አረቄ አልወድም እውነት እውነት እኔ እኮ ሰምቻለሁ ማርያም ቀደም ነበር የምጠጣ ከሀገር ይሰፋል ይባላል የማን ሆድ ይመስላል ከሀገር የሚሰፋው የኔ ሆድ ይመስላል እንዴ ጣፋጭ ነሽ እናትሽ ተወደው ኳስ ተጫዋች ማን ነው ቻምፒየንስ ሊግ ጎበዝ አንዳንድ ሰው በተለይ ምሳ ሰዓት ላይ ጉቦ ይበላል ጉቦ ወይ ቁርስ ላይ ራት ላይ ምናምን ጉቦ ይበላል ከምን ጋር ነው የሚበላው ጉቦ እኮ የቀበሌ ወሬ ነው ያለ ባለቤቱ አይነድም እሳቱ ማለት ምን ማለት ነው ባለቤቱ ከመጣሽ ግን ባለቤቱ ካልመጣ አይነት ጥራዝ ነጠቅ ማለት ምን ማለት ጥራዝ ነቀጥ ደግሞ ጥራዝ ነቀጥ ምንድነው ጥራዝ ነቀጥ አይደለም ጥራዝ ነጠቅ ራስን ነጠቅ ነው ዱዲ የለውም ማለት ምን ማለት ነው ሙዲ የለውም ነው ጠቅላይ ሚኒስትር የት ነው የሚኖረው ያዳነች አቢቢ ፎቅ ላይ ነው የሚኖረው ፓርላማ ምንድነው ፓርላማ ሰዎች የሚሰበሰቡበት ቦታ ለምን እንደሚሰበሰቡት ፎቅ ስለሆነ እና እንደ ብረምጣር ላይ ምናምን ሻወር አልወሰድሽም ብረት ምጣት ላይ እኮ አይወሰድም ኃይሌ ገብረስላሴ ቤቱ የት ነው ሱሉልታን የሚመስል ወደ ቤቱ የሚሄደው እንዴት ነው በሩጫ ነው የሚሄደው ኃይሌ ገብረስላሴ ርዝራዥ ምንድነው ርዝራዥ መዘራጀት በትክክል ተመልሷል ተረትና ምሳሌ ልጠይቅሽ ነው በያት ናፍቃሽ ነው እናትሽ ነች እሺ ምን ልታዘዝ እሺ ዘመደ ብዙ በያት ዘመደ ብዙ ምን ማለት ነው ጣላው ቀጭ በትክክል ተመልሷል ለምን እንዳለከው ንገሪኝ ናፍቃሽኛል ፈርተሽ ነው አይ ናፍቃሽኛል አይለቀስም እኮ አንቺ እሺ አይለቀስም ጎበዝ ነው ምትኝ እንድትሸለሚ እሺ መቻቻል ምንድነው መቻቻል ኢትዮጵያ ውስጥ ባልተወለድኩ ብለ ተማረ ታውቃለህ እኔ ተወልጄ ነው ማውቀው እንጂ እንደዚህ ተማርሬ አላውቅም የኢትዮጵያ ጠባቂ ማን ነው ዋናው አብይ መሐመድ
ከሱ በላይ የሚጠብቃት ማን ነው? ፖሊስ ነው። አይኔ ከምድር ከፍ በልና ነው የምልህ። ኢትዮጵያን የሚጠብቃት ማን ነው? እግዚአብሔር በትክክል ተመልከት። ኢትዮጵያም ተጣልታቸውልህ ኖ ሞር ሲላታ አሜሪካ ኢትዮጵያ ነች አሜሪካን ኖ ሞር የምትላት እጅሽን አንቺ ይገልጽ አሜሪካ እጇን ምን ላይ ያስቀምጣባት ነው? አሁን ኢትዮጵያ እጅሽን አንቺ ሊበላሽ ወደ ዛሬ ለራሴ ይቻላል ዲጋ ስነካ አቼ ወደዛች አትንኪኛ እኔ ለራሴ ኖ ሞር በቃ። የኢትዮጵያ ጠቅላይ ሚኒስትር ማን ነው? አብይና አዳነች። የኢትዮጵያ ዶክተርም እየሆኑ ያክማሉ እንዴ? ዶክተር አብይ አህመድ ያክማሉ እንዴ? እና ምን በሽታ ያክማሉ? በቃ ትርፋ እንጀት ያለበት። እግዚአብሔርን ለማግኘት ምንድነው ማድረግ ያለብህ? ሰማይ ላይ ማየት። ሰማይ ማየት። ታልጠው ለምንድን ነው የሙዝ ልጣጭ? ስለበሰበሰ ነው። ድፎ ዳቦ ለምንድን ነው የሚደፋው? ሎፒ ብስተ እሺ ድፎ ዳቦ እንዴት ነው የሚደፋው? መጀመሪያ ይታወቃል፣ ከዛ ተከድኗል፣ እሺ ከዛ አልጋ ላይ ታስቀምጧል። የሳር ቀለሙ ምን አይነት ነው? ነጭ። ዮናስ የሚያናድ ምን ሲያደርግ ነው? ጣውላ ሲወስድብኝ። እኔ በጣም የሚገርመኝ እሱ ልጅ ለምንድን ነው ግን ጣውላውን የሚወስድብህ? መኪና ስትሰራ ጣውላውን የሚወስድብኝ። ጣውላውን ይወስድብሃል መኪና ስትሰራ? ዋና ቦዲ ፓርቱ ማለት ነው። ማን ነው አደገኛ ከሁለታችሁ? ኪያም አደገኛ ነች አይደል? ከሶስታችሁ ማለት ነበረብኝ፣ ይቅርታ። ሴት ነች? ሴት አይደለችም፣ ወንድ ነች። ታዲያ ለምንድን ነው አንቺ የምትለው? ሴትም ትሆናለች። እድሜው ስንት ነው እሱ? 3 ነገሩ ልክ ነህ። 3 ዓመት ከባድ ነው። ድሮ ግን ችሎ ነበር። አሁን ታዲያ እንዴት ነው እሱ? አሁን ትንሽ ነው። 3 አንግል ስንት ጎን አለው? 5 ይችላል። ሽታይና ወሲያታ ልጅ በቶ አንድ ነገር የለም። አለቀ። ሌባ ምን አይነት ነው? ሱሊው ቀዳዳ እንደ ወጣት ፍየል ጩህልኝ። እንደ ወጣት ድመት ሳይሆን እንደ ወጣት ፍየል ነች እሷ። አክስትሽ ስሟ ማን ነው? ፋሲካ። ከሃይማኖት ጸጉር የፋሲካ ጸጉር የሚበልጥ ይመስላል እንደዚህ ሳየው። ጸጉር እኮ አይደለም ዊግ ነው። ስታድግ ምን መሆን ትፈልጋለህ? ኢንጂነር። ኢንጂነር ስራው ምንድን ነው? ትራፊክ